የአባታችን የአቡነ ኤርምያስን ሐሳብ ለመደገፍና ለቤተክርስቲያናችንም ነገ ለምትመጣው ቤተክርስቲያናችን ለነገ ልጆቻችን ለነገ ወንድሞቻችን ለነገ እህቶቻችን አስተዋጽኦ ለማበረከት ሲባል እንደዚህ አይነት ፕሮጀክቶች የግድ መፈጸምና መሟላት አለባቸው። ይህ ዶክመንተሪ ዛሬን ለነገ በሚል ርዕስ በወልዲያ ምድር እየተገነባ ስላለውና የቤተክርስቲያን የህልውና መሰረት ስለሆነው ስለ ወይብላ ምስራቀ ፀሐይ አዳሪ የአብነት ትምህርት ቤት ግንባታ ፕሮጀክት ይነግረናል። ትውልድ ያልፋል፣ ትውልድ ይተካል። የታሪክ አሻራዎች ግን በትውልድ መካከል ድልድይ ሆነው ይኖራሉ። ኢትዮጵያ ለዘመናት የከበረችውና የጥበብ ማዕከል የሆነችው በቤተ ክርስቲያን ጥላ ስር በሚቀረጹት የቅኔ የዜማና የመጻሕፍት ሊቃውንት ጥበብ ዕውቀትና ምስጋና ነው። ዛሬ ግን ቆም ብለን የምንጠይቅበት የታሪክ ምዕራፍ ላይ እንገኛለን። ያ ለሀገራችን ብርሃን የሆነው የአብነት ትምህርት በዘመናችን ፈተናዎች እየተገፋ ነገ ምን ይሆን የሚል ስጋትን ደቅኗል። ቤተ ክርስቲያን ባዶ ሕንፃ እንዳትሆን፣ የነገው ምስክርነታችን እንዳይደበዝዝ ዛሬ ላይ ልንሰራው የሚገባ ታላቅ የቤት ሥራ አለብን። እነዚህ ከኋላ የምታዩቸው ቤቶች የጉባኤ ቤቶች ናቸው። በምስራቀ ፀሐይ ወይብላ ቅድስት ማርያም ቤተክርስቲያን በአባታችን በአቡነ ኤርምያስ አስተባባሪነት እየተሰሩ ያሉት አዳሪ የአብነት ትምህርት ቤቶች ናቸው። እነዚህ ትምህርት ቤቶች የጉባኤ መማሪያዎች ናቸው። ጉባኤ ትምህርት ከተማሩ በኋላ የተማሪዎች መኖሪያ ወይም ደግሞ ማደሪያ ቤት ህንጻ እየተሰራ ይገኛል። ለመደገፍ ማሰሪያ የሚሆን ገቢ ለማሰባሰብ በወልዲያ መድኃኔ ዓለም ካቴድራል ጉባኤ አለ። ብዙ አባቶች የሚገኙበትና ብዙ ትምህርቶች የሚሰጡበት ጉባኤ አለ። ከዚህ ጉባኤ ባሻገር ደግሞ የገቢ ማሰባሰቢያ ፕሮግራም ይካሄዳልና በሰሜን ወሎ ሀገረ ስብከት የዩቲዩብ ቻናል ላይ የሚተላለፍ ነው የሚሆነው። እናንተም በዩቲዩብ ቀጥታ እየገባችሁ ተሳትፏችሁን ማድረግ እንደምትችሉ ለመግለጽ ነው። ውድ ህዝበ ክርስቲያን ሐሳባችን ይበልጥ ግልጽ ይሆንላችሁ ዘንድ አብነት ተማሪ ወይም አብነት ትምህርት ከሚለው ላይ የአብነትን ትርጉም በሁለት ቃላት እንግለጽላችሁ። አብነት ማለት ዋና፣ አርአያ፣ ምሳሌና አባትነት ማለት ነው። ከዚህ ተነስተን አሁን ያሉትን ትልልቅ አባቶች አብነት በማድረግ የአብነት ትምህርት ቤቶችን ውለታ እንደሚከተለው እንመልከት። የአብነት ትምህርት ቤቶች ለሀገራችንና ለቤተ ክርስቲያናችን ለዘመናት ዋና ምሰሶ ሆነው የቆዩ የእውቀት ማዕከላት ናቸው። ከጥንት ጀምሮ በዛፍ ስር፣ በአብያተ ክርስቲያናት፣ በአብነት ትምህርት አስተማሪው መምህር ቤት ወዘተ አብነት ትምህርትና ሃይማኖታዊ ሥርዓት ከልጅ ልጅ ሲተላለፍ ቆይቶ ከዛሬ ደርሷል። ይሄ ህንፃ ነው ማለት ነው። የተማሪዎቹ ማደሪያ ያልኳችሁ የተለያዩ በውስጡ በጣም ጥራታቸውን የጠበቁ መጸዳጃ ቤቶች፣ መኝታ ቤቶች፣ ሁሉ ነገር ያሟላ ህንፃ ነው። ይሄን ህንፃ ጠጋብዬ አስጎበኛችኋለሁ ማለት ነው። ዛሬም በአብያተ ክርስቲያናት የተለያዩ ጉባኤ ቤቶች ተዘርግተው ትምህርቱ እየተሰጠ ይገኛል። ከነዚህ መካከል የቅዳሴ፣ የቅኔ፣ የአቋቋም፣ የድጓና የመጻሕፍት ጉባኤ ቤቶች ዋና ዋናዎቹ ሲሆኑ እነዚህ ሁሉ ተተኪ ለማፍራትና ሃይማኖትን ከነስርዓቱ ለቀጣዩ ትውልድ ለማስተላለፍ የሚደረጉ ጥረቶች አካል ናቸው። በዚህ ሁኔታ እየቀጠለ ያለው የአብነት ትምህርት ነገ ላይ እክል እንዳይገጥመው ሃይማኖቱን ያይደለ የትምህርት አሰጣጥ ስርዓቱን የግድ ማዘመን ያስፈልጋል። ትምህርቱም አሁን ካለበት ሁኔታ አንጻር ሲታይ ነገ ላይ እንደ ዛሬውና እንደ ትናንቱ ተንከራቶ ለምኖ ብርድና ቁርን ተቋቁሞ የሰውን ፊት ችሎ እና ሌሎችንም ውስጣዊና ውጫዊ ፈተናዎችን ተቋቁሞ የሚማር የዛሬና የነገ ዘመናዊ ትውልድ ማግኘት አስቸጋሪ የሆነ የሚመጣበት ሁኔታ መፈጠሩ ሳይታለም የተፈታ ጉዳይ ነው። ይህን እየተገነዘቡና እያወቁ ዝም ብሎ መቀመጥ ደግሞ የነገዋን ቤተክርስቲያን ያላገልጋይ እንደመተው ይቆጠራል። ትልልቅ ካቴድራሎች ተሰርተው ጥሩ አብያተ ክርስቲያናትም ተገንብተው አገልጋይ ከሌላቸው እንደ ማንኛውም ግንባታ ሆነው መቅረታቸው የማይቀር ጉዳይ ነው። የሚታወቀው ቤተክርስቲያናችንን ተማሪ በትምህርት ቤት በአብያተ ክርስቲያናት ውስጥ ተቀምጦ እየዞረ እየለመነ እየበላ ባለው ሁኔታ ብዙ ችግሮች እየተፈጠሩ ስለሆነ በዚህ ሁኔታ ይዞ መዝለቅ አይቻልም።
የግድ በዘመናዊ መልኩ እንደ ዩኒቨርሲቲዎች ወይም ደግሞ እንደ አዳሪ ትምህርት ቤቶች የሆነ መንፈሳዊ አዳሪ የአብነት ትምህርት ቤት ያስፈልጋል በሚል ሐሳብ እንዲህ አይነት ህንጻዎች እየተሰሩ እንዲህ አይነት ጉባኤ ቤቶች እየተቋቋሙ ነውና ያሉት። እነዚህን ጉባኤ ቤቶች መደገፍ፣ እነዚህ ጉባኤ ቤቶች እንዲሰሩ ማድረግ የነገውን ትውልድ መስራት ነው። ነገ አገራችን ጥሩ ክርስቲያን እንዲኖራት ለማድረግ የግድ እነዚህን ጉባኤ ቤቶች መደገፍ፣ እነዚህ ጉባኤ ቤቶች በስርዓት እንዲጠናቀቁ ማድረግ፣ ከዚህም ሌላ ደግሞ ሌሎች ጉባኤ ቤቶችን መመስረትና መስራት የግድ አስፈላጊ ነው ማለት ነው። ስለዚህ ይሄን ለመደገፍ ነው ብፁዕ አባታችን አቡነ ኤርምያስ ነገ በ18 መጋቢት 18 እስከ 20 ለ3 ቀን የሚቆይ ብዙ ሊቃውንት የሚሳተፉበት ትምህርት የሚሰጥበትና የገንዘብ ማሰባሰብ የሚደረግበት ዝግጅት አዘጋጅተው እየጠበቁ ያሉት ማለት ነው። ሁሉም ህዝበ ክርስቲያን እንዲሳተፍበት እየጠበቁ ያሉት ማለት ነው። በዚህ ዕለት እናንተም እንደምታዩት ውስጡ ያምራል። ወደ ውስጥ መግባት የማይቻል ሆኖ ነው እንዳጋጣሚ ዝም ብዬ ድንገት ስለሆነ የመጣሁት ቁልፍም ስለሌለ ለዛ ነውና ሌላ ጊዜ ተመልሼ መጥቼ አስጎበኛችሁ አሳያችኋለሁኝ። አሁን ግን የውጭ ላሳያችሁ። ይኸው እንደምታዩት ነው። ቆንጆ ነው። በጣም በሚያምር መልኩ እየተሰራ ያለ ነው። ይህን የተገነዘቡት የሰሜን ወሎ፣ ደቡብ ወሎና የከሚሴ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርምያስ ትልልቅ ፕሮጀክቶችን በመንደፍ የነገዋን ቤተክርስቲያናችንን ከዛሬው የመስራት ሥራ ላይ ከተሰማሩ ቆይተዋል። ብፁዕነታቸው ታላላቅ አብያተ ክርስቲያናትን ገንብተን በውስጣቸው የሚያገለግሉ ሊቃውንትን ከምናጣ ታላላቅ ሊቃውንትን አፍርተን እንደ ጥንቱ በድንኳን ብንገለገል ይሻላል የሚል ትልቅ መርህ አላቸው። ይህን ላጤነው መፈክር ብቻ ሳይሆን በውስጡ ስጋትን፣ ጥንቃቄን ብሎም ትምህርትን የያዘ መልእክትም አለው። ከላይ እንደተናገርነው አብያተ ክርስቲያናትን ያለ አገልጋይ ማየት አይቻልም። አገልጋይ ካለ በድንኳንም መገልገል ይቻላል፣ ድሮም የምናውቀው ነውና። አገልጋይ ከቸገረ ግን ባዶ ቤተክርስቲያን እንደሚለው የሀገሬ ሰው ባዶ ቤተክርስቲያን ታቅፎ ያለ አገልጋይ መቅረት ነው የሚሆነው። ይህ ስጋት ነው ታዲያ ገና ድሮ ማንም ባልነቃበት ብፁዕነታቸውን ሐሳብና ስጋት ውስጥ የከተታቸውና የእንስራ ሐሳብን ለሚወዱት ሕዝብ እንዲያቀርቡ ያደረጋቸው። ይህንን ታላቅ ራእይ ሰንቆ የተነሳው የሰሜን ወሎ ሀገረ ስብከት ከሕዝቡ ጋር በመሆን ያንን ፍርሃት የሚቀርፍና ለነገ ተስፋ የሚሆን የአዳሪ አብነት ትምህርት ቤት በወይብላ ምስራቀ ፀሐይ ቅድስት ማርያም ቤተክርስቲያን አጠገብ እየገነባ ይገኛል። ይህ የግንባታ ፕሮጀክት በ23921 ካሬ ሜትር ቦታ ላይ ያረፈ ድንቅ ፕሮጀክት ነው። የፕሮጀክቱ ዋና ግብ ብቁ አገልጋይ ካህናትን በማፍራት ምዕመናን መንፈሳዊ አገልግሎት እንዲያገኙ ማድረግ ሲሆን በተጨማሪም ሃይማኖት፣ ሥርዓትና ትውፊት ሳይበረዝ ለተተኪው ትውልድ እንዲተላለፍ የእውቀት ምንጭ ሆኖ ማገልገል ነው። ግንባታው ከተጀመረበት ጊዜ አንስቶ በርካታ ሥራዎች ተከናውነዋል። እስካሁን ባለው ሂደት እንኳን 7ቱ የጉባኤ ቤቶች ጎጆዎች ማለትም የቅዳሴ፣ የድጓ፣ የቅኔ፣ የአቋቋም፣ የንባብ እንዲሁም የብሉይና የሐዲስ ኪዳን መማሪያ ቤቶች 100% ተጠናቀዋል። የወንድ አብነት ተማሪዎች ማደሪያና ጂፕላስቱ ህንጻም አፈጻጸሙ 87% ደርሷል። እንግዲህ ይህን ይመስላል እንደምታዩት ነው። 18 19 20 እነዛን 3 ቀናቶች የሚችል በአካል ከሌላ ቦታ ያለ ደግሞ በኦንላይን አይቀርም። እንግዲህ ይህን የመሰለ ፕሮጀክት ነው እየተሰራ ያለው። በተለያየ ቦታ ብዙ ፕሮጀክቶችን እየሰሩ የሚገኙ አባት እንደሆኑ ይታወቃልና የእሳቸውን የአባታችን የአቡነ ኤርምያስን ሐሳብ ለመደገፍና ለቤተክርስቲያናችንም ነገ ለምትመጣው ቤተክርስቲያናችን ለነገ ልጆቻችን፣ ለነገ ወንድሞቻችን፣ ለነገ እህቶቻችን አስተዋጽኦ ለማበረከት ሲባል እንደዚህ አይነት ፕሮጀክቶች የግድ መፈጸምና መሟላት አለባቸው። ይሄን ለመደገፍ ነው የነገው ከ18 እስከ 20 ያለው ዝግጅት የሚደረገው ማለት ነው። በዚህ ቀን በተደጋጋሚ እየነገርኳችሁ ነው፣ ይገባኛል፣ እየደጋገምኩባችሁ ነው፣ ግን አይቀርም፣ በፍጹም አይቀርም። ይሄን የመሰለ ህንጻ አዳሪ ትምህርት ቤት እየተሰራ ቤተክርስቲያናችን በዘመናዊ መንገድ ጥሩ ስራዎችን እየሰራች ባለችበት በዚህ ሁኔታ እናንተ ደግሞ እኛ ደግሞ የሚገባንን ለመደገፍ የሚገባንን ለማድረግ ቸል ማለትም አያስፈልግም። በኦንላይን የሚቻለው በኦንላይን፣ በአካል የሚቻለው በአካል ተገኝቶ ይህን ፕሮግራም መታደምና ለዚህ ፕሮጀክት አቅሙን ማድረግ ይገባል ማለት ነው። እንደምታዩት ወይብላ ምስራቀ ፀሐይ ቅድስት ድንግል ማርያም ቤተክርስቲያን ዛፉ ያለበት ይሄ ነው። የእናታችን የቅድስት ድንግል ማርያም ወይብላ ማርያም የምትባለው ማለት ነው። ወዲያ ማዶ የምታዩት ተራራ ይሄ የሚታያችሁ ከላይ ከፍ ብሎ የሚታያችሁ ተራራ የገነተ ልዑል ቅድስት ድንግል ማርያም ጥንታዊቷና ታሪካዊቷ
ገነተ ሉል ቤተክርስቲያን ያለችበት ነው። እነዚህን ስራዎች ለማከናወን እስካሁን በአጠቃላይ ለፕሮጀክቱ ከ22 ሚሊዮን 900 ሺህ ብር በላይ ገቢ ተሰብስቦ ለግንባታ ውሏል። ምንም እንኳን ተስፋ ሰጪ ውጤቶች ቢመዘገቡም አጠቃላይ የፕሮጀክቱ አፈጻጸም 23 በመቶ ላይ ይገኛል። የቀረውን የወንዶች ማደሪያ ህንፃ ለማጠናቀቅና ሌሎች የታቀዱ ግንባታዎችን ለመጀመር ገና ሰፊ የፋይናንስ ድጋፍ ያስፈልጋል። ይህን ከግምት ውስጥ በማስገባት የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ኤርምያስና የግንባታ ፕሮጀክቱ ኮሚቴ ኑ ነገን ዛሬ እንስራ እያለ ጥሪውን ያቀርባል። ይህ ፕሮጀክት የኔ የእርሶና የሁላችንም ነው። ሁላችንም ብንረባረብ በስጋም በነፍስም ትልቅ የሆነ ትርፍን እናተርፋለን። በቀላሉ ለማየት ብንሞክር እንኳን 20 ሺህ ሰዎች በአማካኝ 500 ብር ቢደግፉ 10 ሚሊዮን ብር ማግኘትና ግንባታውን ማፋጠን ይቻላል። ይህ ሁሉ እንዲሳካ የነገው ህልማችን በፍሬ እንዲቀጥል የሚያምሩት አድባራት፣ ካቴድራሎች፣ አብያተ ክርስቲያናት በስጋም በነፍስም ከሚያምሩ አገልጋዮች ጋር ደምቀውና አምሮባቸው ለነገ ትውልድ እንዲደርሱ የአድባራት አስተዳዳሪዎች፣ ባለሀብቶች፣ የወጣት ማህበራትና ምዕመናን ሁላችንም የበኩላችንን አሻራ እንድናሳርፍ ጥሪ ቀርቦልናል። የታሪክ ተመልካች ብቻ ሳንሆን የታሪክ ሰሪዎችም እንሆን ዘንድ ጥሪ ቀርቦልናል። ዛሬ የምናደርገው እያንዳንዱ አስተዋጽኦ ነገ በሚቆሙት አገልጋዮች አንደበት ውስጥ የምስጋና ቃል ሆና ትኖራለች። ብፁዕ አቡነ ኤርምያስ እንዳሉት ታላላቅ ካቴድራሎችን ገንብተን የሚያገለግል ሊቅ ከምናጣ ሊቃውንቱን አፍርተን በድንኳን ብንገለገል ይሻላል። ነገ ቤተ ክርስቲያናችንን ባዶ እንዳናገኛት ዛሬ አብነቱን እናጽና። ሁሉም ሰው አነሳ አደገ ሳይል ቢረባረብ የማይቻል የሚመስለው ተራራ ይናዳል። ዛሬ የምታስቀምጡትና የምናስቀምጠው አሻራ ለዘላለም የሚኖር የነፍስ በረከትና የትውልድ ኩራት ሆኖ ለዘላለሙ ይኖራል። እናም ሕዝበ ክርስቲያን ከዚህ በስክሪኑ ላይ በምታዩቸው የተለያዩ የባንክ አካውንቶች አነሰ አደገ ሳትሉ አቅማችሁ የፈቀደውን ሁሉ በማበርከት የነገዋን ቤተ ክርስቲያን ዛሬ ላይ እንስራ በማለት የዛሬውን ዝግጅታችንን በዚህ እናጠናቀቃለን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። ወስብሐት ለእግዚአብሔር አሜን።